ጋዜጠኛ እየቀለደ አይደለም። በመሃል ቴህራን በተገኘበት አንድ ሬስቶራንት ውስጥ አንዲት አነስተኛ በርገር፣ ጥቂት የተጠበሱ ድንቾችና አንዲት ስኒ ቡና ሸምቶ 6 ሚሊዮን ሪያል ተጠየቀ። ይህ ማለት $5 ነው። በዚያች ምድር የሀገሪቱ ገንዘብ ሪያል ክፉኛ በመድቀቁ የዕለት ተዕለት ሸቀጦችን መግዛት የማይቻል ሆኗል። ጋዜጠኛው እዚያ የሄደው ለሥራ ነበርና የተጓዘበትን ፈጽሞ ወጥቷል። እሱ ኢራንን ለቆ በወጣ በጥቂት ሳምንታት ውስጥ ግን ለአንዲት ስኒ ቡና፣ ለጥቂት ድንቾችና ለአንዲት አነስተኛ በርገር 6 ሚሊዮን ሪያል አልከፍልም ያለ ዜጋ አደባባይ ወጥቷል። ከ180 በላይ ከተሞች፣ ከ31 በላይ ክልላዊ ግዛቶች ሚሊዮን ዜጎች መንግሥት ወለድ የኑሮ ውድነት ጠበሰን ብለው ሰልፍ ወጡ። ወጥተውም አልተመለሱም። ኢራናውያን በአገራቸው ከአገራቸው በነዳጅና በመሠረታዊ ምግቦች ላይ ሲደረግ የነበረው ድጎማ ከተነሳ በኋላ የዋጋ ንረቱ ሕፃናትን ወተት፣ እናትን ዳቦ አሳጣ። እናም የኑሮ መወደድ የማጀትም የአንጀትም መሟጠጥ ነውና የፋርስ ሰዎች በመለኮት ስም ሊታለሉ አልወደዱም። በመለኮትም ሊያታልላቸው የፈለገውን መንግሥት ለመጋፈጥ ወኔ አላጡም። እናም የአገራቸውን ከተሞች አጥለቅልቀዋል። የአገራቸውን ሰራዊት ፊት ለፊት ገጥመውታል። እንዳም ሆኖ የዚያች አገር ሰዎች ቁጣና የአደባባይ ሰልፍ ተራ የምግብና የኢኮኖሚ አጀንዳዎችን አንግቦ አልተወሰነም። ለአስርታት የተጫነባቸውን አገዛዝ ስረ መሰረት የሚገዳደር ቁም ነገርን ከፊት አስቀድሞ ተሰይሟል። ሴት፣ ሕይወት፣ ነጻነት ወይም በፋርስኛ ዛን፣ ዘንዴጊ፣ አዛዲ የተሰኙት የፖለቲካ መፈክሮች ከፊት ተሰልፈዋል። ከእያንዳንዱ ኢኮኖሚ ውስጥ ጥልቅ ፖለቲካ አለ እንዲል የፖለቲካ ኢኮኖሚ የዚያች ሀገር ሚሊዮኖች መብታቸውን ለማስመለስ ወደ ጎዳናዎቻቸው ሲወጡ እነዚህን የመጨቆኛ መሳሪያዎች ለመሟገትም ነው። የኢራን ዛኖች ሴትነት ይከበር ሲሉ በአገራቸው ያለውን ጥብቅ የሴቶች አለባበስና የግል ነጻነት ገደብ በመቃወም ነው። እናም የሲጃራ ፒፓቸውን ይዘው የተጣለባቸውን ገደብ ጥሰው የአያቶላሁን ፎቶ እያቃጠሉ የቴህራንን ሰማይ በጢስ ሸፍነውታል። ኢራኖች ዜንዴጊ ሲሉ በሃይማኖታዊ አክራሪነት የታጠረ ገደብ፣ በኢኮኖሚ ቀውስ የሚማቅቅ ኑሮ በቃን በማለት እንደ ፈቃዳችን ሕይወት ይኑረን ማለታቸው ነውና ይህንኑ እያስተጋቡ ነው። አዛዲ ሲሉም የዲሞክራሲ ናፍቆትና የጸረ አምባገነንነት ተቃውሞ ነው። በሩቅ ምስራቅ ኢራን ውስጥ ኑሮ ወለድ ተቃውሞ ወደ ፖለቲካዊ መብት ጥያቄ ተሸጋግሯል። ይህ በኢራን የታየው የህዝብ ቁጣ በሌሎች በአምባገነናዊ አገዛዝ ውስጥ ለወደቁ ዜጎች ሁሉ መማሪያ ሆኖ እየታየ ነው። በእርግጥም ጥያቄው የዳቦ ጥያቄ የሚሆንበትን ዕድሜ የጨረሰ ይመስላል። 3ኛ ሳምንቱንም እየጀመረ ነው። ታዋቂው የምጣኔ ሀብት ምሁር ዳሮን አሴሚዮግሉ ከባልደረባው ጋር ባስነበበው ዋይ ኔሽንስ ፌል መጽሐፍ እንደሚለው አንድ ሀገር ኢኮኖሚዋ የሚከዳት ፖለቲካዋ ሲከዳት ነውና በኢራን 31ዱም ግዛቶች የሚሰማው ጩኸት ህዝቡ በስርዓቱ ፖለቲካዊ ውሳኔዎች ላይ ያለውን እምነት ማጣቱን የሚያሳይ ነው ተብሎለታል። ይህ ከቀደሙት የኢራን አመጾች ሁሉ የባሰም የተለየም ነው። የአገዛዙ ነባር ደጋፊዎች ሳይቀር የእስላማዊ መንግስቱ ማህበራዊ መሰረቶችን ጭምር በቃን ያሉበት ነው። ይህ እንግዳ ክስተት የኢራንን ህዝብ ያለ ልዩነት በአንድነት ያሰለፈ ነውም ተብሏል። ገዢዎች የሚጓደል አስቤዛም ሆነ የሚገደል ዜጋ ማያጡምና አታስቸግሩን ባለ ህዝባቸው ላይ አከታትለው እየተኮሱ እስር ቤቶቻቸውን እየሞሉ ናቸው። የቴህራን ሆስፒታሎች በቁስለኞች ተሞልተን ከአቅማችን በላይ ሆኗል ማለታቸው ተዘግቧል። የኢራን መንግስት ሹማምንት ከእስራኤል የሚሳኤል ጥቃቶች የተራረፉ አዛውንቶች በአገሬው ህዝብ ጥያቄዎች ላይ የማሳበቢያ ምክንያቶችንና የሚተኮሱ ጥይቶችን እያፈራረቁ ናቸው። ተራብን ያለውን ህዝብ $1 በ1.4 ሚሊዮን ዶላር ለመግዛት የተገደደን ዜጋ ጥያቄው ያንተ ሳይሆን የአሜሪካ ነው እያሉት ነው። አሜሪካም ስሟ ተነስቶ ዝም አላለችም። ዶናልድ ትራምፕ ባለፈው የፈረንጆቹ ዓመት የኒውክለር ሰፈሯን ያወዳደሙባትን ኢራንን ይህንን ህዝባዊ ቁጣ ተከትሎ በምትወስደው እርምጃ ላይ የተመሰረተ ወታደራዊ ቅጣት እንደሚወስዱባት ዝተዋል። እዚህ ጋር ጥቂት ጥያቄዎች። በእርግጥ ፕሬዚዳንት ትራምፕ እንዳሉት በቬንዙዌላ ያደረጉትን በኢራንም ይደግሙታሉ? በእርግጥ ግን ምዕራባውያን አሁን ያለውን የኢራን መንግስት እንዲፈርስና እንዲገረሰስ ፍላጎታቸው ነው ወይ? እነዚያ ሊቢያን ያፈረሱ ኢራቅን ያንኮታኮቱ ምዕራባውያን በኢራን ላይ የማስታገስ እርምጃ ብቻ ወስደው የሚቆጠቡበት ምክንያት ምንድን ነው? በዋሽንግተን የሚኖረው የኢራን የቀድሞ መንግስት ንጉሣዊ አገዛዝ አባል የሆነውና በኢራን የጎዳና ላይ ሰልፈኞች ዘንድ ቅቡል እንደሆነ የሚነገርለት ረዛ ፓህላቪ ከዶናልድ ትራምፕ አስተዳደር ጋር ልብ ለልብ ነው ሲባል ምን ማለት ነው? እስራኤሎችስ እባብ ራስ የሚሏትን ኢራንን እንዴት እየተመለከቷት ነው?
በእርግጥ ይህ ከ2022ቱም የላቀ የተቃውሞ ድምፅ ነው የተባለለት ነባሮቹን የሥርዓቱን አውታሮች የተገዳደረው የተቃውሞ ኅብረት የዚያ ኋላ ቀር አገዛዝ መቋጫ ነው ወይ? በአጭር አገላለጽ ይህ የኢራን ከተሞችን ያጥለቀለቀ ሕዝብ የአያቶላህን መንግሥት ይገረስሰዋልን? እነዚህን ጥያቄዎች ያነሱ ሰዎች ጠለቅ ያሉ ማብራሪያዎችን ያቀርባሉ። ሄድ መለስ ብለን እንመልከታቸው። A nationwide communication shutdown's been in place since Thursday. ፋርሶችን ከእሳቶች ፊት ያቆማቸው ሀያላንንም እንዲጋፈጡ ያደረጋቸው የወዲያው ምክንያት ኢኮኖሚያዊ ቢሆንም መሰረቱ ግን የተጠራቀመ ጭቆና ነው። በእርግጥ ከእያንዳንዱ ኢኮኖሚ በስተጀርባ ጥልቅ ፖለቲካ አለ እንደሚባለው ሁሉ ቴህራን ዛሬ የምትከፍለው ዋጋ የዓመታት የተሳሳተ የፖለቲካ ስሌት ውጤት ነው። ኋላ ቀር ፖለቲካና የተንጋደደ ዲፕሎማሲ ያላት ቴህራን የረባ ወዳጅ ሳይኖራት የአገሪቱን ግብር ከፋዮች ገንዘብ የኢራንን ነዳጅ ለውክልና ጦርነት ማስፈጸሚያ በሊባኖስም በየመንም በሶሪያና በኢራቅም በተነችው። ከዓለም መንግስታት ጋር በመግባባትና በመደራደር መኖር የሚያስችላትን ጥበብ በግትርና ኋላ ቀር የፖለቲካ መሪዎቿ ጠረቀመችው። እናም በሁለቱም ጸባዮቿ ማዕቀብ የሚፈራረቅባት ሆነች። የኢራን ሕዝብ ነዳጁ ተሸጦ ለውጭ ሀገር አማጽያን መደገፊያ ሲውል የከፈለው ታክስም በመካከለኛው ምስራቅ ላሉ ተፋላሚዎች ሲከፋፈል ከኖረ በኋላ ማዕቀብ ተጨመረበትና ለድህነት ተዳረገ። የአገሩ ባንኮች የውጭ ምንዛሬ ካዝናቸው ተሟጠጠ። መደብሮች ባዶ ሆኑ። መጋዘኖች ተራቆቱ። ሻጮችም ሸማቾችም ኩንታል ሙሉ ገንዘብ ይዘው ቢሄዱ የሚገዙት አጡ። ከዚህ ሁሉ በኋላ ነበር ሕዝቡ ወደ ጎዳና የወጣው። በማጀቱ መራቆት በኪሱ መድረቅ ምክንያት ወደ ጎዳና ወጥቶ ተቃውሞን የሚያሰማው የፋርስ ሕዝብ የመንግስት ለውጥ እንዲደረግ፣ የግል ነጻነቶች በተለይም የሴቶች መብቶች እንዲከበሩና መንግስት በውጭ ሀገራት ማለትም በሶሪያ፣ ሊባኖስ፣ የመን፣ ፍልስጤምና መካከለኛው ምስራቅ ለሚያደርገው ወታደራዊ ጣልቃ ገብነት የሚያወጣው ገንዘብ ለሀገር ውስጥ ኢኮኖሚ እንዲውል እየጠየቀ ነው። የኢራን ሕዝብ አብዮታዊውን ጦርና አብዮታዊን መንግስት ነኝ የሚለውን አገዛዝ ለመሟገት ሲወጣ የተቀበለው ጩኸቱን የሚሰማ ሳይሆን ጩኸቱን የሚቀማ መንግስት ነው። እናም 100 የሚደርሱ ወገኖቹ ተገድለው የኢራንን ሆስፒታሎች ያስጨነቁ ቁስለኞች ደማቸው ፈሷል። አብዮቱን ሊቀለብሱ የተባሉ ሺዎች ወደ እስር ቤት ተጉዘዋል። ይህ የማይጠበቅ አይደለም። የሚጠበቀው ጥያቄ የኢራኑ አያቶላህ ሊያበቃላቸው የዚያች ውብ ዜጎች ድንቅ ሀገር ጣፈንታና ቅርጽ ወደ ሌላ አቅጣጫ ሊቀየር ይችላል የሚለው ነው። ሞት ለአያቶላህ ኻሜኒ፣ ውድቀት ለኢራን እስላማዊ መንግስት እያሉ ጎዳናዎችን ያጥለቀለቁት ወጣቶችና ዜጎች ከተሞቻቸውን አጨናንቀው ይህንኑ መፈክር እያሰሙ ናቸው። From Isfahan to Tehran and all of Iran's 31 provinces, millions of Iranians are calling for the overthrow of the regime and death to the dictator. ጥያቄው በእርግጥም ይህ ነው። ኢራናውያን የጀመሩት መንገድ የጭቆና አባወራ የሆነውን መንግስታቸውን ያስወግድላቸዋል ወይ? ይህንን ጥያቄ ለመመለስ የሚሞክሩ ሀያሲያን የአሁኑን የኢራንን ህዝብ አመፅ ይዘትና ስፋት በማንሳት ይንደረደራሉ። ለኢራን የህዝብ ቁጣና የአደባባይ ተቃውሞ እንግዳ አይደለም። የአሁኑ ግን ከቀድሞዎቹ የሚለየው በሁለት ነገሮች ነው የሚሉ ሰዎች የተቃውሞ ስፋት ከከተሞች አልፎ ወደ ገጠራማ አካባቢዎች መሰራጨቱን እንዲሁም የአሜሪካና የአውሮፓ ሀገራት ለተቃዋሚዎች የሚሰጡት የዲፕሎማሲና የፕሮፓጋንዳ ድጋፍ መጨመሩን ይጠቅሳሉ። እዚህ ጋር ባዛሪሶች ይጠቀሳሉ። ባዛሪስ የሚባሉት በኢራን ውስጥ ለለውጥ ትልቅ ኃይል ናቸው ተብለው የሚታመኑ በ1979 የኢራን አብዮት ወቅት የነበረውን መንግስት ለመጣል ወሳኝ ሚና የተጫወቱ በኢራን ነባር ኢኮኖሚ ውስጥ የሚታወቁ ባለሀብቶችና ነጋዴዎች ናቸው። እነዚህ ነጋዴዎች በአገሪቱ ታሪክ ውስጥ በምጣኔ ሀብታዊ ጉልበታቸው ብቻ ሳይሆን በፖለቲካ ጡንቻቸውም ይታወቃሉ። እንደ አውሮፓውያን አቆጣጠር በ1979 የእስላማዊ አብዮት እንዲሳካ የረዳውና ለአመፀኞቹ የፋይናንስ የጀርባ አጥንት በመሆን የሻህን ውድቀት ያመጣው ለነዚያው የሃይማኖቱ አባቶች የሰጡት ድጋፍ ነበር የሚሉት በኒውዮርክ ዩኒቨርሲቲ የመካከለኛው ምስራቅና የእስልምና ጥናት ተባባሪ ፕሮፌሰሩ ባዛሪስ ኤንድ ገቨርንመንት ኢን ኢራን የተሰኘ መጽሐፍ ያስነበቡት አራንግ ኬሻቫርዚያን ለሲኤንኤን እንደተናገሩት ከመቶ ለሚበልጡ ዓመታት የኢራን ታሪክ ባዛሪዎች በሁሉም ዋና ዋና የኢራን የፖለቲካ እንቅስቃሴዎች ውስጥ ቁልፍ ተዋናዮች ነበሩ። ብዙ ታዛቢዎች ባዛሪዎች ለእስላማዊቷ ሪፐብሊክ በጣም ታማኝ ከሆኑት መካከል ነበሩ ይላሉ። ላለፉት በርካታ አስርታት እነዚህ ወገኖች በአያቶላህ ኻሜኒ መንግስት ላይ አንዳች ተቃውሞ ወጥቷቸው አያውቅም። ይልቁንም ለአገዛዙ ያላቸው ታማኝነት ጥልቅ እንደሆነ ይታመን ነበር። አሁን ግን እነሱም መሮናል ብለዋል።
የእነዚህ ወገኖች ለተቃውሞ መነሳት ስርዓቱ ከውስጥ እየተዳከመ ከማህበራዊ መሰረቱም እየተለያየ መሆኑን ያሳያል የሚለውን የሚጽፉ ሰዎች ኢራን ውስጥ የተቀጣጠለው እሳት ዙፋን ሳያቃጥል አይወርድም እያሉ ናቸው። ተቃውሞው እስከ ኢራን ምዕራባዊ ግዛቶች ድረስ ተስፋፍቷል። ለምሳሌ የኩርድ አብዛኛው ህዝብ በሚኖርባት